ሰላም። በጣም አጫጭር ሆኖ ሕይወት የመጽሐፍ ቅዱስ ጥቅሶች ስለ ራሳችንም ሆነ ስለ እግዚአብሔር ያለንን እይታ ሙሉ በሙሉ ሊቀይሩት ይችላሉ ብላችሁ ታስባላችሁ? ዛሬ የምንገባበት ርዕስ ልክ ይህን አይነት ኃይል ያለው ነው። እነዚህ ቃላት በጨረፍታ ሲታዩ ቀላል ይመስላሉ። ነገር ግን ከስር ያለው እውነት በጣም ጥልቅ ነው። እውነታን የምንመለከትበትን መነጽር ሊቀይር የሚችል ነው። ስለዚህ እስኪ ቀስ ብለን ክፍል በክፍል እየፈታን አብረን እንመረምረው። እሺ፣ እንጀምር። ትንታኔያችንን የምንጀምረው ከመጀመሪያው ክፍል ነው፣ ከቁጥር 9። እዚህ ላይ ያለው ሐሳብ ስለ ክርስቶስ ማንነት ከተነገሩት ሁሉ ምናልባትም እጅግ አስደናቂው ሊሆን ይችላል። እዚህ ላይ ቁልፉ ቃል ሙላት የሚለው ነው። እስኪ ይቺን ቃል እንያዛት። ይሄ ማለት የእግዚአብሔር ከፊል ባህሪ ማለት አይደለም። በፍጹም እግዚአብሔርን እግዚአብሔር የሚያደርገው ነገር በሙሉ ያልተቀላቀለ፣ ምንም ያልጎደለው ፍጹም የሆነው መለኮታዊ ማንነት ማለት ነው። አሁን እስኪ ለአንድ አፍታ ቆም ብለን እናስበው። ይህ ሁሉ ሙላት፣ ይህ ወሰን የለሽ እማይታይ አጽናፈ ዓለምን ሁሉ የፈጠረው የእግዚአብሔር ፍጹም ማንነት በአንድ ሰው አካል ውስጥ በኢየሱስ ሥጋዊ አካል ውስጥ ተገልጦ ይኖራል ነው የሚለው። ይሄ እኮ አእምሮ የሚፈታተን የሥጋ መልበስ ጽንሰ ሐሳብ እምብርት የሆነ ሐሳብ ነው። ይሄ ምስል ልዩነቱን በጣም በሚገርም ሁኔታ ነው የሚያሳየው። አስቡት፣ በብሉይ ኪዳን ጊዜ የእግዚአብሔር ክብር የሚገለጠው በተወሰነ ቦታ ነበር፣ በማደሪያው ድንኳን ውስጥ፣ ያው በግርዶሽ የተሸፈነ ነበር። አሁን ግን በክርስቶስ ያ ሁሉ መገኘት ከቦታ ወደ ሕያው ሰው ተቀይሯል። እግዚአብሔር ከእኛ ጋር የሚኖረው በሕንፃ ውስጥ አይደለም ማለት ነው፣ በልጁ በኢየሱስ ክርስቶስ ውስጥ እንጂ። እሺ፣ በጣም ጥሩ። ይሄ ስለ ክርስቶስ ማንነት የተነገረ ትልቅ ስነ መለኮታዊ እውነት ነው። ግን ከዛስ? ይህንን ማወቃችን በዕለት ተዕለት ሕይወታችን ላይ ምን ለውጥ ያመጣል? ወደዚህ ወሳኝ ጥያቄ ነው አሁን የሚንሻገረው። አያችሁ፣ አሁን ታሪኩ ወደ እኛ ዞረ። ቁጥር 10 የክርስቶስ ሙላት በቀጥታ የእኛን ማንነት እንዴት እንደሚነካው ይነግረናል። እና ይህ እውነት በጣም አስደናቂ ነው። እዚህ ጋር ያለው ወሳኝ ነጥብ ይሄ ነው። ተሞልታችኋል የሚለው ቃል ወደፊት የምንታገልለት ወይም የምናገኘው ነገር አይደለም። በፍጹም የሚያመለክተው አሁን ያለንን መንፈሳዊ እውነታ ነው። በቃ በክርስቶስ በኩል ተሰጥቶን ያለቀ የተፈጸመ ማንነት ነው። የምንጠብቀው ሳይሆን የተቀበልነው ነው። ይሄ ማለት ምን ማለት ነው? ማንነታችን በስራችን፣ በስኬታችን፣ በስሜታችን ላይ የተንጠለጠለ አይደለም ማለት ነው። ይልቁንስ ከኢየሱስ ጋር ባለን ግንኙነት የሚገኝ ጽኑ ማይናወጥ ማንነት ነው። ምንም የጎደለብን ነገር እንደሌለ የሚያረጋግጥልን እውነት ነው። እሺ፣ ይሄ ሁሉ ሙላት ከየት ነው የመጣው? ደህንነታችንስ እንዴት ነው የተረጋገጠው? ወደ ቁጥር 10 የመጨረሻ ክፍል ስንገባ የዚህን ሙላት ምንጭና ማይደፈር ዋስትና እናገኛለን። ራስ። ይህች አንዲት ቃል ሁሉንም ነገር ነው የምትቀይረው። ራስ ስንል የመጨረሻው ምንጭ፣ ገዢ፣ በሁሉም ነገር ላይ ፍጹም ሥልጣን ያለው ማለት ነው። የሚታየውም ሆነ የማይታየው የሁሉም ነገር ራስ ክርስቶስ ነው። ይህ ምን ማለት ነው? አንደኛ ከማንኛውም ገዢና ሥልጣን በላይ ነው ማለት ነው፣ በምድርም ይሁን በሰማይ። ሁለተኛ ደህንነታችን በእርሱ ኃይል የተጠበቀ ነው፣ የተረጋገጠ ነው። እና ሦስተኛ ሁሉም መንፈሳዊ ኃይላት ለእርሱ ሥልጣን ይገዛሉ። ስለዚህ በእርሱ ውስጥ ስንሆን ከማይደፈር ከማይሸነፍ ኃይል ጋር ተገናኝተናል ማለት ነው። እንግዲህ እነዚህን ሁሉ አስደናቂ እውነቶች ተመልክተናል። አሁን ትልቁ ጥያቄ ይመጣል። ይህንን እውነት በየቀኑ ሕይወታችን ውስጥ በተግባር መኖር የምንችለው እንዴት ነው? በጣም ቀላል የሆኑ 3 መንገዶችን እንይ። 1. የበታችነት ስሜት ሲሰማን እኔ በክርስቶስ ሙሉ ነኝ ብሎ ያንን ሐሳብ መቃወም። 2. ፈተናዎች ሲመጡ እኔ ከሥልጣናት ሁሉ ራስ ጋር ተገናኝቻለሁ በሚል ድፍረት መጋፈቱ። እና 3. ትግሉ የእኛ ሳይሆን የእርሱ መሆኑን አውቆ በእርሱ ሥልጣን ላይ ማረፍ። በቃ የዛሬው ትንታኔያችን ዋና መልእክት ይሄ ነው። የእርሱ ሙላት የእኛ ሙላት ቀጥተኛ ምንጭ ነው። በራሳችን ሙሉ ለመሆን አንችልም፣ በእርሱ ምክንያት ግን ሙሉዎች ነን። እንግዲህ በዚህ ሐሳብ እንለያይ። ይህ ሁሉ እውነት ከሆነ በእውነት በክርስቶስ ሙሉ ከሆንን እና ከሥልጣናት ሁሉ ራስ ጋር ከተገናኘን ዛሬ አሁን በሕይወታችን ውስጥ ኃይሉ ሊያጣ የሚገባው የትኛው ፍርሃት ነው? የትኛው በታችነት ስሜት ነው? የትኛው ጭንቀት ነው? በዚህ ላይ እስኪ ትንሽ እናሰላስል።